ለአምላካችን ለእግዚአብሔር ይሁን። እንደምን ከረማችሁ? እግዚአብሔር አምላክ የተባረከ ይሁን። በኢያሱ መጽሐፍ የጀመርነውን ቃል ዛሬም አነባለሁ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 1 ላይ እንዲህ ይላል፣ እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴ አገልጋይ የነዌን ልጅ ኢያሱ እንዲህ ብሎ ተናገረው። ባሪያዬም ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣችሁ ምድር ይህንን ዮርዳኖስ ተሻገሩ። ምዕራፍ 1 ቁጥር 16 ላይ እንዲህ ይላል፣ እነሱም ለኢያሱ እንዲህ ብለው መለሱለት፣ ያዘዘህንን ነገር ሁሉ እናደርጋለን፣ ወደምትልከንም ስፍራ እንሄዳለን። በሁሉም ለሙሴ እንደታዘዘ እንዲሁ ለአንተ ደግሞ እንታዘዛለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ከአንተ ጋር ይሁን። በትእዛዝ የሚያምፅ ሁሉ የምታዘውን ቃል ሁሉ የማይሰማ እርሱ ይገደል ብለው ብቻ ጽና፣ አይዞ። ምዕራፍ 1 ላይ ነው። ምዕራፍ 10 ላይ ምዕራፍ 9 ላይ እንዲህ ይላል፣ ኢያሱ መጽሐፍ ምዕራፍ 9 ላይ እንዲህም ሆነ በዮርዳኖስ ማዶ በተራራማው በቆላማው በታላቁ ባህር ዳር በሊባኖስ ፊት ለፊት የነበሩ ነገሥታት ሁሉ ኬጣውያን፣ አሞራውያን፣ ከናውያን፣ ፍሳውያን፣ አይቡሳውያን ይህን በሰሙ ጊዜ ኢያሱንና እስራኤልን ሊወጉ አንድ ሆነው ተሰበሰቡ። የገባዖን ሰዎች ግን ኢያሱ በኢያሪኮ በጋይን ያደረገውን በሰሙ ጊዜ እነሱ ደግሞ ተንኮልን አደረጉ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር አብሮነት፣ የእግዚአብሔር መገኘት በሚል እያየነውን ያለውን ክፍል ዛሬ እናያለን። ስለዚህ በኢያሱ ምዕራፍ 1 ላይ ምን ሚል ቃል እናገኛለን? የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር ኢያሱን ምን ብሎ ሲናገረው እናያለን? የሙሴ አገልጋይ ኢያሱ ባሪያዬ ሙሴ ምን ብሏል? ሞቷል ካለ በኋላ ከዛ ሁለት ነገሮችን ሲለው እናያለን። አንተና ይሄ ሕዝብ ምን በሉ ተነሱ ይልና ደግሞ ዮርዳኖስን ተሻገሩ የሚል ቃል እናገኛለን። ስለዚህ ዛሬ ይህን ቃል የምሰሙ ሰዎች ሁሉ በድካም ውስጥ ያላችሁ፣ በብዙ አይነት ሁኔታ ውስጥ በውጣ ወረድ ውስጥ ያላችሁ ዛሬ መነሳት እንዲሆንላችሁ፣ ዛሬ ይህንን ቃል የምሰሙ ሴቶች፣ ወንዶች፣ እናቶች፣ አባቶች ይህን ቃል ሕይወታችሁ ላይ አውጃለሁ። መነሳት እንዲሆንላችሁ፣ መበርታት እንዲሆንላችሁ። ከዛ በኋላ ደግሞ ተነሱ ካለ በኋላ ተሻገሩ የሚል ቃል እናገኛለን። ከዚህ በፊት እንዳየነው ቁጥር 5 ላይ ደግሞ ኢያሱን ምን ይለዋል? በሕይወት ዘመን ሁሉ ማንም አይቋቋምም። ለምንድን ነው ኢያሱን በሕይወት ዘመን ሁሉ ማንም የማይቋቋምህ? ለምንድን ነው እግዚአብሔር የሚለው ኢያሱ ከሰው ሁሉ የተለየ ስለሆነ ነው ወይ? ከዚህ በፊት አይተናል። እግዚአብሔር ኢያሱን በሕይወት ዘመን ሁሉ ማንም አይቋቋምም የሚለው ኢያሱን እግዚአብሔር ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ ሲለው ከዚህ በፊት አይተናል። ይህም ደግሞ በዛ በኢያሱ ምዕራፍ 1 ቁጥር 16 እና 17 ላይ ስንሄድ የእስራኤል ነገድ ከእስራኤል ማኅበር ወደ ኢያሱ ከመጡ በኋላ ኢያሱን ምን ሲሉት እናያለን? የምትልከንን ሁሉ እንላካለን፣ ሂዱ ወደምትለን ስፍራ ሁሉ እንሄዳለን። ከዛ በኋላ ምን ይሉታል? ብቻ ከሙሴ ጋር የነበረው እግዚአብሔር ከአንተ ጋር ይሁን ሲሉት እናያለን። ስለዚህ እግዚአብሔር ኢያሱን በሕይወት ዘመን ሁሉ ማንም አይቋቋምም የሚለው ለምንድን ነው? እግዚአብሔር ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ። እግዚአብሔር በመገኘቱ፣ እግዚአብሔር በአብሮነቱ፣ እግዚአብሔር ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ ሲለው እናያለን። ይህንን 2-3 ሳምንት አይተናል። ይሄ ከሆነ በኋላ ምዕራፍ 2 ላይ ደግሞ ስንመጣ ኢያሱ 2 ሰላዮችን ወደ ኢያሪኮ ከላከ በኋላ የሚገርማችሁ ነገር
በዚህ በምዕራፍ 2 ቁጥር 9 አካባቢ ሄዳችሁ ስትመለከቱ ራብ የምትባል ሴት፣ ይህች ሴት ጋለሞታ ይላታል። የሚገርማችሁ ይህች ሴት እስራኤላዊ አይደለችም፣ አይሁዳዊ አይደለችም፣ ኢያሪካዊ እንደሆነች እናያለን። ይህች ሴት ግን እነዛን ሁለት ሰላዮች ምን ስትላቸው እናያለን? የሚገርም ቃል በምዕራፍ 2 ቁጥር 9 ላይ ስትናገራቸው እናያለን። እሱም ምን ብላ ነው የምትነግራቸው? እግዚአብሔር ምድሪቱን አሳልፎ ሰጥቷቸዋል። በምድሪቱ ላይ ያሉ ሰዎች፣ በምድሪቱ ላይ ያሉ ሕዝቦች እናንተን በመፍራት ልባችሁ ምን ብለዋል? ቀልጧል። ይሄ ብቻ ሳይሆን ከዛ በኋላ ወገኖች የሚገርም ቃል ትናገራለች። እግዚአብሔርን መፍራት በምድሪቱ ላይ ምን ብሏል? ወድቋል ብላ ስትመሰክርላቸው እናያለን። ወገኖች ይህች ሴት አይሁዳዊ አይደለችም፣ እስራኤላዊ አይደለችም፣ ኢያሪካዊ የሆነች ሴት ናት። የሚገርማችሁ ነገር ግን ለእነዚህ ሰላዮች ምስክርነት ስትሰጣቸው ነው የምናየው። ከዛ በኋላ እንደውም ቀጠለችና እዛው በምዕራፍ 2 ቁጥር 9 ላይ መጽሐፍ ቅዱሳችንን ስናይ እናንተን ከመፍራት የተነሳ ልባችን ምን ብሏል? ቀልጧል ትላቸውና አምላካችሁ እግዚአብሔር በላይ በሰማይ አምላካችሁ እግዚአብሔር በታች በምድር እርሱ ብቻውን አምላክ ነው ስትል እናያለን። ዛሬ ወገኖቼ ይህን ቃል የምሰሙ ሰዎች ሁሉ ይቺ ሴት በጣም የሚገርም ቃል ነው የምትነግራቸው። እሷም ምንድን ነው የምትላቸው? እግዚአብሔር ምድሪቱን ምን ብሏቸዋል? አሳልፎ ሰጥቷቸዋል። እግዚአብሔር ምድሪቱን አሳልፎ ሰጥቷቸዋል። ይሄ ብቻ ሳይሆን በምድሪቱ ላይ ያሉ ሰዎች ሁሉ እናንተን ከመፍራት የተነሳ ልባችሁ ቀልጧል። እግዚአብሔርን መፍራት ደግሞ በምድሪቱ ላይ ምን ብሏል? ወድቋል ስትላቸው እናያለን። ዛሬ እነግራቸዋለሁ፣ እግዚአብሔር ዘመን ሰጥቷቸዋል። እግዚአብሔር ዕድሜ ሰጥቷቸዋል። እግዚአብሔር ዓመት ሰጥቷቸዋል። ወገኖቼ ዛሬ ይህን ቃል የምሰሙ ሰዎች ሁሉ እግዚአብሔር ዘመንን፣ ዕድሜን፣ ጊዜን ሰጥቷቸዋል። እግዚአብሔር በሰጣችሁ ዘመን፣ እግዚአብሔር በሰጣችሁ ዕድሜ፣ እግዚአብሔር በሰጣችሁ ጊዜ እግዚአብሔር በአብሮነቱ፣ እግዚአብሔር በመገኘቱ እግዚአብሔር ይባርካችሁ። የሚገርማችሁ ነገር እዛው ምዕራፍ 2 ላይ ቁጥር 9 ላይ ይህች ሴት ምን አለች? አምላካችሁ እግዚአብሔር በላይ በሰማይ እርሱ አምላክ ነው፣ አምላካችሁ እግዚአብሔር በታች በምድር ምንድን ነው? እርሱ አምላክ ነው ብላ ስትመሰክርላቸው እናያለን። ይሄ በምዕራፍ 2 ላይ ነው። ወደ ምዕራፍ 3 ደግሞ ስንመጣ ኢያሱ ምን ብሎ ሲናገራቸው እናያለን? ከዚህ በፊት በዚህ መንገድ ሄዳችሁ አታውቁም፣ መንገዱ አዲስ ነው። ዮርዳኖስን ከመሻገራቸው በፊት ሕዝቡን ሁሉ ከሰበሰበ በኋላ ኢያሱ የሚገርም ቃል ምዕራፍ 3 ላይ ሲናገራቸው እናያለን። ከዚህ በፊት በዚህ መንገድ ሄዳችሁ አታውቅም፣ መንገዱ አዲስ ነው። ከዛ በኋላ እንደውም ወደ ቁጥር 5 ላይ ምን ብሎ ሲናገራቸው እናያለን? እግዚአብሔር በመካከላችሁ ምን ያደርጋል? ያልፋልና እነሆ ተቀደሱ፣ ተለዩ፣ እርም ነገር አትንኩ። ምዕራፍ 3 ላይ ኢያሱ እንደዚህ እያለ ሲናገራቸው ይሄ የሆነው ዮርዳኖስን ከመሻገራቸው በፊት ነው። ስለዚህ ምዕራፍ 3 ላይ ኢያሱ ምን አላቸው? የምትሄዱበት መንገድ አዲስ ነው፣ ከዚህ በፊት በዚህ መንገድ ሄዳችሁ አታውቁም ብሎ ኢያሱ ሲናገራቸው እናያለን። ዛሬ ወገኖቼ ባርካቸዋለሁ። እግዚአብሔር በአዲስ አደራረግ፣ እግዚአብሔር በአዲስ መንገድ፣ እግዚአብሔር በአዲስ ነገር እንዲባርካችሁ ይህን ቃል የምሰሙ በየትኛውም ስፍራ ያላችሁ ሰዎች ሁሉ ዛሬ ይህን ቃል በእናንተ ላይ አውጃለሁ። ኢያሱ ምን አላቸው? መንገዱ አዲስ ነው፣ ከዚህ በፊት በዚህ መንገድ ሄዳችሁ አታውቁም ብሎ ኢያሱ ሲናገራቸው እናያለን። ስለዚህ ዛሬ ይሄ ቃል በልቤ ውስጥ ከብዷል። እግዚአብሔር በአዲስ ነገር እንዲባርካችሁ፣ በአዲስ መንገድ፣ በአዲስ አደራረግ፣ ከአሮጌ ነገር፣ ልማድ ከሆነ ነገር
በአምና ከነበረ ነገር ታቻምና ከነበረ ነገር ድግግሞሽ ከሆነ ነገር እግዚአብሔር እንዲያወጣችሁ ዛሬውን ቃል ሕይወታችሁ ላይ አውጃለሁ። አዲስ ነገር እንዲሆንላችሁ አዲስ የሆነ የእግዚአብሔርን አደራረግ በሕይወታችሁ ማየት እንዲሆንላችሁ። የሚገርማችሁ በመጽሐፍ ቅዱስ በሐዋርያት ምዕራፍ 17 ላይ ስትሄዱ ጳውሎስና ሲላስ በላይኛው ወደ ተሰሎንቄ ከመጡ በኋላ ጳውሎስም እንደ ልማዱ ወደ ምኵራብ ገባ የሚል ቃል እናገኛለን። አዲስ ኪዳን ላይ እንደ ልማዱ የሚለውን ቃል የምናገኘው ጌታ ኢየሱስ ጋር ነው። ከዛ ቀጥሎ ጳውሎስ ጋር ነው የምናገኘው። የሚገርማችሁ ወደ ተሰሎንቄ ከመጡ በኋላ ጳውሎስና ሲላስ እነ ሲላስ ወደ ምኵራብ ከገቡ በኋላ ለ3 ሳምንት በምኵራብ ጳውሎስ ምን ያደርግ ነበር? ያስተምራቸው እንደነበረ ክርስቶስ መከራን መቀበል እንዳለበት፣ ክርስቶስ መሞት እንዳለበት፣ በሦስተኛው ቀን መነሳት እንዳለበት ጳውሎስ ካስተማራቸው በኋላ የሚገርማችሁ ነገር በሦስተኛው ሳምንት ትምህርቱን ሲጠቀልልላቸው ጳውሎስ ምን ሲላቸው እናያለን? እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ብሎ በምኵራብ ለነበሩ ሁሉ 3 ሳምንት የእግዚአብሔርን ቃል ካስተማራቸው በኋላ ጳውሎስ እኔ የምሰብክላችሁ ኢየሱስ ክርስቶስ ነው ብሎ ጳውሎስ ሲናገራቸው እናያለን። የሚገርማችሁ ነገር ይህንን ሰምተው አንዳንድ አይሁዶች ጳውሎስን ምን አደረጉ? ተከተሉት። ይህ ብቻ ሳይሆን ብዙ የግሪክ ሰዎች የከበሩ ሴቶች እንኳን ሳይቀር ተከተሉት የሚል ቃል እናገኛለን። እና በዚህ በሐዋርያት ምዕራፍ 17 ላይ የሚገርማችሁ ነገር አይሁዶች ግን ስለ ቀኑ በገበያ መካከል ወስላቶችን፣ ውሸተኞችን፣ አተላዮችን ሰዎች እንዲሁም ደግሞ ሕዝቡን ሁሉ አነሳስተው ከዛ በኋላ በከተማው ላይ ሽብርን እንደፈጠሩ ምዕራፍ 17 ላይ እናያለን። የሚገርማችሁ ነገር ሁከት እንደፈጠሩ እና ገዢዎቹ በመጡ ጊዜ ምን ብለው ሲናገሩ እናያለን? እንግዳ የሆነ ነገር እነሆ ከተማችን ውስጥ ዓለምን ሲገለባብጡ የነበሩ ሰዎች ከተማችን ውስጥ ገብተዋል። እንግዳ የሆነ ነገርን፣ እንግዳ የሆነ ትምህርትን ይናገራሉ። ከዛ ምን ብለው ሲናገሩ እናያለን? ኢየሱስ የሚባል ንጉሥ አለ ብለው የቄሳርን ሕግ ይጥሳሉ ብለው እነዚህ አይሁዶች በሚናገሩበት ጊዜ በዛ ጊዜ ሕዝቡ ሁሉ ምን አደረጉ? ፈሩ፣ ተሸበሩ የሚል ቃል እናገኛለን። ወገኖቼ ዛሬ ከስም ሁሉ በላይ የሆነውን ይህንን የኢየሱስን ስም በሕይወታችሁ ላይ አውጃለሁ፣ ዘመናችሁ ላይ አውጃለሁ። የሚገርማችሁ ነገር ኢየሱስ የሚባል ንጉሥ አለ ብለው የቄሳርን ሕግ ይጥሳለሁ ብለው በሚናገሩበት ወቅት በዛ ጊዜ በከተማው የነበሩ ሰዎች ሁሉ ምን አደረጉ? ተሸበሩ፣ ታወኩ የሚል ቃል እናገኛል። የሚገርማችሁ ነገር በዛው ምዕራፍ 17 ላይ ወንድሞች ግን ጳውሎስን ብቻ ሳይሆን የባልደረቦቹን በሌሊት ወደ ቤርያ ወደምትባል ወደ ሌላ ከተማ እንደላኳቸውና ወደ ቤርያ ከመጡ በኋላ መጽሐፍ ቅዱስ ሲናገር የቤርያ ሰዎች ከተሰሎንቄ ሰዎች ይልቅ አስተዋዮች ነበሩ። ዕለት ዕለት መጽሐፍ ምን ይላል ብለው ቃሉን ምን ያደርጉ ነበር? ይመረምሩ ነበር። ቃሉን መመርመር ብቻ ሳይሆን ደግሞ ከነሱም መካከል ብዙዎቹ ምን ያደርጉ ነበር? ይድኑ ነበር። እና ጳውሎስን ሰምተው የቤርያ ሰዎች እንደ ዳኑ በምዕራፍ 17 ላይ እናያለን። ይሄ ብቻ ሳይሆን የከባበሩ የግሪክ ሴቶች፣ ወንዶች እንደ ዳኑ። ከዛ በኋላ የሚገርማችሁ ነገር በተሰሎንቄ የነበሩት እነዛ አይሁዶች ጳውሎስ ደግሞ በተሰሎንቄ በቤርያ
ወንጌልን እየሰበከ እንደሆነ በሰሙ ጊዜ ወደ ቤርያ ሲመጡ አሁንም ወንድሞች በምሽት ምን አደረጉት ይላል? ጳውሎስን ለብቻው አቴና ወደምትባል ከተማ እንዳሻገሩት፣ ሲላስና ጢሞቴዎስ ግን በቤርያ እንደቆዩ ምዕራፍ 17 ላይ እናያለን። የምፈልገው ቃል ከዚህ በኋላ ነው። የሚገርማችሁ ነገር ጳውሎስ በአቴና በነበረ ጊዜ ዋናው ዓላማው እነ ሲላስን ለመጠበቅ ነው። በቶሎ ወደ እሱ እንዲመጡ ትእዛዝ ሰጥቷል። ነገር ግን በአቴና ከተማ ውስጥ ሆኖ እነ ሲላስን እነ ጢሞቴዎስን እየጠበቀ በከተማው ሲመላለስ ጳውሎስም መንፈሱ ምን አደረገ ይላል? ታወከ። በዛ ጊዜ ጳውሎስ ወደ ምኵራብ ገብቶ ከአይሁዶች ጋር ወደ ገበያ ስፍራ ደግሞ ወጥቶ ከግሪክ ሰዎች ጋር ምን ያደርግ ነበር? ይከራከር ነበር። ስለ ሙታን ትንሣኤ፣ ስለ ክርስቶስ ይነግራቸው ነበር። የሚገርማችሁ አንዳንዶች ይህንን ነገር ሰምተው ይሄ ለፍላፊ ምንድን ነው የሚናገረው ብለው ያፌዙበት ነበር። አንዳንዶች ግን ይሄ የሚናገረው አዲስ ትምህርት ነው፣ ይሄ የሚናገረው አዲስ ነገር ነው ብለው እንደውም ምን ይሉት ነበር? ይሄ የምታስተምረውን አዲስ ነገር እንድናውቅ ትፈልጋለህ ወይ ብለው ጳውሎስን ይጠይቁት እንደነበር። የሚገርማችሁ እነዚህ የአቴና ሰዎች አንድ ልማድ ነበራቸው። የአቴና ሰዎች ብቻ ሳይሆን ወደ አቴና ከተማ የሚገቡ የውጭ ዜጎች እንኳን ሳይቀር አንድ በከተማ ውስጥ አንድ ልማድ አለ። ሁል ጊዜ ስለ አዲስ ነገር ምን ያደርጉ ነበር? ያወሩ ነበር። ስለ አዲስ ነገር ይነጋገሩ ነበር። ሃሌሉያ! ዛሬ በኢየሱስ ስም ሕይወታችሁ ላይ አውጃለሁ። እግዚአብሔር ወደ አዲስ ምዕራፍ፣ እግዚአብሔር በአዲስ አደራረጉ፣ እግዚአብሔር በአዲስ ነገር እንዲባርካችሁ ዛሬ እጸልያለሁ። ወገኖቼ የአቴና ሰዎች በአቴና ከተማ ውስጥ የሚገቡ የውጭ ዜጎች እንኳን ሳይቀር ከተማቸው መሃል ትልቅ ሜዳ አለና ብዙ ጊዜ የሚያሳልፉት ስለ አዲስ ነገር በማውራት ስለ አዲስ ነገር በመነጋገር። ለዛም ነው ጳውሎስን እንደዚህ አሉት፣ አንተ የምትነግረን ነገር አዲስ ነገር ነው፣ የምታስተምረን ነገር አዲስ ነገር ነው። ስለዚህ አዲስ ነገር እንድናውቅ ትፈልጋለን ብለው ጳውሎስን ጠየቁት። በዛ ጊዜ ጳውሎስ ምን አደረጋቸው? ከዛ ይዘውት ከሄዱ በኋላ ወገኖቼ ጳውሎስ በጣም የሚገርም የእግዚአብሔር ሰው ነው፣ ጠቢብ ሰው ነው እና በመካከላቸው ከቆመ በኋላ ጳውሎስ እንደዚህ አላለም፣ እግዚአብሔር ይገስጻችሁ፣ እናንተ በአቴና የምትገኙ ሰዎች መንፈሴ ታውቋል፣ በጣዖት አምልኮት ተሸፍናችኋል አላለም። ጳውሎስ የሚገርም ጠቢብ ሰው ነው። ጳውሎስ በመካከላቸው ከቆመ በኋላ በጥበብ ሲናገራቸው እናንተ የአቴና ሰዎች ሃይማኖተኛ እንደሆናችሁ አያለው። በከተማችሁ ስመላለስ ለማይታወቅ አምላክ ተብሎ የተጻፈበትን አይቻለሁ። ስለዚህ ዛሬ ሳታውቁ የምታመልኩትን እነግራችኋለሁ ብሎ ወገኖቼ ወንጌል ሲነግራቸው እናያለን። ከዛ በኋላ ሰማይና በሰማይ ያለውን የፈጠረ አምላክ ምድርና በምድር ያለውን ሁሉ የፈጠረ ጌታ እሱ የሰው እጅ በሰራው አይኖርም። እሱ ለሰው ሁሉ የሚያስፈልገውን ነገር ያደርጋል ካለ በኋላ ደግሞም ወገኖቼ በሚገርም መንገድ ጳውሎስ ምን ሲላቸው እናያለን? በአንድ ሰው አማካኝነት ሰውን ሁሉ ምን አደረገው ይላል? ፈጠረው። የፈጠረውንም ሰው የሚኖርበትን ስፍራና የዘመኑን ቁጥር ምን አደረገለት? ወሰነለት። ከዛ በኋላ ጳውሎስ በመቀጠል ከዛ ምን ሲላቸው እናያል? ምናልባት ሰዎች ስለ እግዚአብሔር ተመራምረው ያውቁት ዘንድ ነው ካለ በኋላ ከዛ እንደዚህ አላቸው፣ የምንኖረውም ያለነውም የምንንቀሳቀሰውም በሱ ነው ብለው ጳውሎስ ለአቴና ሰዎች ሲነግራቸው እናያል። ወገኖቼ ስለ እግዚአብሔር ባወቃችሁ ቁጥር፣ ስለ እግዚአብሔር በተመራመራችሁ ቁጥር ዛሬ ነግራቸዋለሁ፣ የእግዚአብሔር ክብር ኢየሱስ ነው።
ስለዚህ ጳውሎስ አቴና ከተማ ከገባ በኋላ የአቴና ሰዎች ስለ አዲስ ነገር ነው የሚያወሩት፣ ስለ አዲስ ነገር ነው የሚነጋገሩት። ለዛም ነው የምታስተምረውን አዲስ ነገር እንድናውቅ ትፈልጋለህ ብለው ጳውሎስን የጠየቁት። ስለዚህ በምዕራፍ 3 ላይም ኢያሱ ክፍል ላይ ኢያሱም እስራኤላውያኖችን ዮርዳኖስን ከመሻገራቸው በፊት ከሰበሰባቸው በኋላ አንድ ነገር ሲላቸው እናያለን። ከዚህ በፊት በዚህ መንገድ ሄዳችሁ አታውቁም፣ መንገዱ አዲስ ነው ብሎ ከዛ በኋላ እግዚአብሔር ነገ በመካከላችሁ መልካም ነገር ያደርጋል፣ ተቀደሱ፣ ተለዩ ሲላቸው እናያለን። ዛሬ ቃል ውስጤ ከብዷል። እግዚአብሔር አምላክ በአዲስ አደራረግ፣ እግዚአብሔር በአዲስ ነገር፣ እግዚአብሔር በኢየሱስ ስም ዘመናችሁን ይባርክ። ልማድ ከሆነ ነገር ወገኖቼ፣ ከሰለቻችሁ ነገር፣ አምና ከነበረ ነገር፣ ዘንድሮ ከተደገመ ነገር፣ ሕይወታችሁ ላይ ድግግሞች ከሆነ ነገር በኢየሱስ ስም መውጣት ይሁንላችሁ። ስለዚህ ምዕራፍ 3 ላይ ይህንን ነው የምናገኘው። ከዚህ በፊት ከምዕራፍ 3 እስከ ምዕራፍ 8 ያለውን ቃል አይተናል። ዛሬ ምዕራፍ 9ና ምዕራፍ 10 ላይ ያለውን ቃል ነው የምናየው። የሚገርማችሁ ነገር በኢያሱ መጽሐፍ ምዕራፍ 9 ላይ በዮርዳኖስ ማዶ በተራራማው ስፍራ በቆላማው ስፍራ የነበሩ እነዚህ የአሞራውያን ነገሥታቶች ኢያሱንና እስራኤልን ሊወጉ ምን አደረጉ? ተመካከሩ ይላል። እና እነዚህ 5ቱ የአሞራውያን ነገሥታቶች ኢያሱንና እስራኤልን ሊወጉ ከተነጋገሩ ከተመካከሩ በኋላ የሚገርማችሁ ነገር ምዕራፍ 2 ላይ ከነሱ ከ5ቱ ነገሥታት መካከል የገባዖን ሰዎች አንዱ ናቸው። የገባዖን ሰዎች መጽሐፍ ቅዱስ ስታነቡ በጣም ብርቶች እንደሆኑ፣ ተዋጊዎች እንደሆኑ፣ ኃያላን እንደነበሩ መጽሐፍ ቅዱስ ይናገራል። እና የገባዖን ሰዎች ተንኮል አደረጉ፣ ምክር ውስጥ ነበሩ። ከ5ቱ ነገሥታት ጋር ኢያሱንና እስራኤልን ለመውጋት ተመካክረው ነበር። ግን በተንኮል በጥበብ ምን አደረጉ ይላል? ከመካከላቸው ከምክሩ ወጥተው እና ኢያሱንና እስራኤላውያንን ሲያታልሉ እናያለን። ሽማግሌዎቻቸው ከመከሯቸው በኋላ ስንቃቸው ያረጀ ጫማ አድርገው ያረጀ ልብስ አድርገው ስንቃቸው ደግሞ የሻገተ እንዲሆን ካደረጉ በኋላ ወደ ኢያሱና ወደ እስራኤል ማህበር ከመጡ በኋላ ኢያሱንና የእስራኤልን ማህበር ከሩቅ አገር ነው የመጣ ነው፣ ስለ አምላካችሁ ዝና ሰምተናል፣ ኪዳኑ እንድትገቡልን እንፈልጋለን። ይኸው ምልክቱ። ከሩቅ አገር ስንመጣ መጀመሪያ ልብሳችን አዲስ ነበር፣ ጫማችን አዲስ ነበር፣ ምግባችን ትኩስ ነበር። አሁን ግን ምግቡ ምን ብሏል? ሻግቷል። ይኸው ጫማችን አርጅቷል፣ ልብሳችን ምን ብለዋል? አርጅተዋል ብለው በመረጃ ለኢያሱና ለእስራኤል ሽማግሌዎች አቀረቡላቸው። የሚገርማችሁ ነገር ኢያሱም ሆነ የእስራኤል ሽማግሌዎች እግዚአብሔርን ምን አላደረጉም ነበር ይላል? አልጠየቁትም ነበር። ኪዳንን ገቡላቸው የሚል ቃል እናገኝ። ወገኖች ይህን ክፍል ሳይ እኔ በጣም ነው የገረመኝ። ምን አይነት ጠቢብ እንደነበሩ። ከ5ቱ ነገሥታት መሃል ነበሩ፣ ምክር ውስጥ ነበሩ። እስራኤልና ኢያሱን ለመውጋት የአሞራውያን ነገሥታት ሲመክሩ ከ5ቱ አንዱ የገባዖን ሰዎች ናቸው። ግን በብልጠትና በተንኮል ከመካከላቸው ወጥተው ጥበብ ተጠቅመው ኢያሱንና የእስራኤልን ሽማግሌዎች አታለሏቸው። የሚገርማችሁ ነገር ስለ አምላካችሁ ዝና ሰምተናል፣ ለሙሴ ቃል እንደገባለት እናውቃለን ብለው ከዛ በኋላ ስለ እንዴት አድርገው ቀይ ባህርን እንደተሻገሩ እግዚአብሔር እንዴት አድርጎ ዮርዳኖስን እንዳሻገራቸው
የምድሪቱን ሕዝብ እንዴት አድርጎ አሳልፎ እንደሰጣቸው። ስለዚህ ቃል ግቡልን፣ ኪዳን ግቡልን ብለው ከዛ በኋላ ኢያሱና የእስራኤል ሽማግሌዎች እግዚአብሔርን ሳይጠይቁ ኪዳን ገቡላቸው። ዛሬ ወገኖቼ በኢየሱስ ስም በዚህ ቃል ባርካችኋለሁ። እግዚአብሔር በሰጣችሁ ዘመን፣ እግዚአብሔር በሰጣችሁ ዕድሜ፣ እግዚአብሔር በሰጣችሁ ጊዜ ወገኖቼ እግዚአብሔር በመገኘቱ፣ እግዚአብሔር በአብሮነቱ፣ እግዚአብሔር በሕልውናው ይባርካችሁ። ዛሬ እባርካችኋለሁ። በምታስቡት ነገር ሁሉ እግዚአብሔርን መጠየቅ እንዲሆንላችሁ፣ እግዚአብሔርን መፈለግ እንዲሆንላችሁ። ሰው እግዚአብሔርን ጠይቆ አያፍርም። ሰው የእግዚአብሔርን ፍቃድ ፈልጎ፣ ሰው የእግዚአብሔርን ምሪት ፈልጎ በንግድ ዓለም ላይ ብትኖሩ፣ በሥራ ገበታ ላይ ብትኖሩ፣ አገር ለመቀየር አስባችሁ ቢሆን ዛሬ መልእክት አለኝ። እግዚአብሔርን ጠይቁት። እግዚአብሔር ይናገራል። እግዚአብሔርን ሰምታችሁ አታፍሩም። ወገኖቼ የኢያሱን መጽሐፍ ስታነቡ ኢያሱ በአመራር ዘመኑ አንዱ የሳተው ስህተት ቢኖር እዚህ ጋር ነው። እግዚአብሔርን ሳይጠይቅ ከገባዖን ሰዎች ጋር ኪዳን ገባላቸው። የሚገርማችሁ ነገር በዚህ ምክንያት እስካሁን ድረስ የገባዖን ሰዎች ለእግዚአብሔር ቤት እንጨትና ውሃ አቅራቢ ሆኑ የሚል ቃል እናገኛለን። የሚገርማችሁ ቃል ኪዳን ከገቡላቸው በኋላ ከዛ በኋላ ከ3 ቀን በኋላ እዛው ፊት ለፊታቸው የነበሩ የገባዖን ሰዎች እንደሆኑ አወቁ። በዛ ጊዜ ኢያሱ በጣም ተበሳጭቶ እናንተ የተረገማችሁ ናችሁ፣ ለምንድን ነው ያታለላችሁን ብሎ ኢያሱ ሲነግራቸው ወገኖች በጣም ልቤን የነካው ቃል እዚህ ጋር ነው። አያሉ የገባዖን ሰዎች ጠቢቦች ናቸው፣ ብልሆች ነው። አይ አምላካችሁ እግዚአብሔር በምድሪቱ ላይ ያለውን ሁሉ አሳልፎ እንደሰጣችሁ እናውቃለን። ስለዚህ እንዳንሞት ፈርተን ነው። ዛሬ በኢየሱስ ስም ሕይወታችሁ ላይ አውጃለሁ። እግዚአብሔር በዘመናችሁ እንደተናገረባችሁ ይሁንልባችሁ። ወገኖቼ እግዚአብሔር በሕይወታችሁ ላይ እንዳየው አጀንዳ እዚህ ምድር ላይ እንድትሆኑት እንደፈለገው፣ እንድትፈጽሙት እንደፈለገው እግዚአብሔር ያየላችሁ ነገር ሁሉ ሕይወታቸው ላይ ይሁን። ወገኖቼ እነዚህ የገባዖን ሰዎች እግዚአብሔር ለእስራኤላውያን ያየውን አውቀዋል፣ ሐሳቡን አውቀዋል፣ ምድሪቱን አሳልፎ እንደሰጣቸው አውቀዋል። እግዚአብሔር በምድሪቱ ያለውን ሁሉ አሳልፎ እንደሰጣቸው ስላወቁ አይ ከምንሞት ብለን ነው ከእናንተ ጋር ኪዳን እንድትገቡልን፣ አሁንም በእጅ ውስጥ ነው ያለ ነው፣ የወደድከውን ሁሉ አድርግበን ሲሉት እናያለን። ዛሬ ወገኖቼ በዚህ ቃል ባርካችሁ። ሃሌሉያ! እግዚአብሔር በመገኘቱ፣ እግዚአብሔር በአብሮነቱ፣ እግዚአብሔር በሕልውናው ይባርካችሁ። መታወቂያችሁ የእግዚአብሔር አብሮነት ይሁንላችሁ። ባለፈው ብያችኋለሁ፣ አማኑኤል ይላል። እግዚአብሔር ከሁላችንም ጋር ነው። እግዚአብሔር በተለየ መገኘቱ፣ በተለየ ሕልውናው እግዚአብሔር ሕይወታችሁን ይባርክ። ደግሞም እባርካችኋለሁ። ድግግሞሽ ከሆነ ነገር፣ አሮጌ ከሆነ ነገር፣ ልማድ ከሆነ ነገር፣ አምና ከነበረ ነገር፣ ታች አምና ከነበረ ነገር፣ ድግግሞሽ ከሆነ ነገር እግዚአብሔር ያውጣችሁ። በአዲስ ነገር ይባርካችሁ። በአዲስ ምዕራፍ፣ በአዲስ አደራረግ። ሃሌሉያ! ለዛም ነው ኢያሱ እንዳላቸው መንገዱ አዲስ ነው። ከዚህ በፊት በዚህ መንገድ ሄዳችሁ አታውቁም። ዛሬ ይህን ቃል ሕይወታችሁ ላይ አወጅኩኝ። በምንም አይነት ሁኔታ ውስጥ ያላችሁ ይህን ቃል የምትሰሙ በየትኛውም ዓለም ያላችሁ ሰዎች ዛሬ ሕይወታችሁ ላይ ይህን ቃል አወጅኩኝ። እግዚአብሔር በአዲስ ነገር፣ እግዚአብሔር በአብሮነቱ፣ እግዚአብሔር በመገኘቱ ይባርካችሁ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን።